ሰላም እንዴት አላችሁ? እንኳን ወደ አድቫንስድ የሞባይል ሶፍትዌር ጥገና ማስተር ክላስ በሰላም መጣችሁ። በባለፈው ፕሮግራማችን እንደዚህ በካንትሪ ሎክ የሆኑ ስልኮችን ኤስሲፒዲ የሆኑ ሙሉውን እንዴት አድርገን ናይስ ሎከር የምትሉና አሎክቱልን በመጠቀም እንዴት አድርገን መስራት እንደምንችል አሳይቻችሁ ነበረ። በዛሬ ቪዲዮ ደግሞ የማሳያችሁ ሁሉንም ኤምቲኬ ስልኮች ናይስ ሎከር የምትሉን በመጠቀም እንዴት አድርጋችሁ መስራት እንደምትችሉ ነው የማሳያችሁ። እንደምትመለከተው አሁን ይህ ስልክ ሚዲያቴክ ስልክ ነው። ስለዚህ ዛሬ የሚያስፈልገን ናይስ ሎከር የምትል ብቻ ነው። ስለዚህ በናይስ ሎከር የምትል ብቻ ሁሉንም አንድሮይድ ቨርዥናቸው 15 14 13 ምናምን የሆኑ ስልኮችን በቀላሉ እንዴት አድርገን መስራት እንደምንችል አሁን የማሳያችሁ ይሆናል። አብራችን ቆዩ። እሺ እንግዲህ በቅድሚያ ያው ስልኩን ኦፍ እናደርገዋለን። ስልኩን ኦፍ አድርጌዋለሁ። ከዛ በኋላ ናይስ ሎከር የምትል ላይ እዚህ ሚዲያቴክ ታብ ላይ እንገባለን። ከዛች ጋር ዩቲሊቲስ የምትለው ላይ እንገባና ሪሙቭ ብላክ ስክሪን ኦል ኤምቲኬ ሩት ዲቴክትድ የሚለውን አንድ ጊዜ ነካዋለሁ ማለት ነው። ከዛ በኋላ እንደምትመለከቱት ምንም አላደርግም፣ ዩኤስቢውን ነው የምሰካው። ያው ከዛ ምንም አይነት ዩኤስቢ በተናነካም እዚህ ጋር ምን እናደርጋለን? እቺን ዩኤስቢ ኬብሏን እንሰካለን ማለት ነው። ያው አሁን እዚህ ጋር ምንም አይነት በተና እንዳትነኩ ነግሬያችኋለሁ። ድራይቨር ያስፈልገዋል፣ ሚዲያቴክ ድራይቨር ካልተጫነ ስልኩ ላይ ያው አይሰራም ማለት ነው። ከዛ ስልኩን ወደ ሜታ ሞድ ያስገባውና ያያችሁ ነው አይደለ? ስልኩን ወደ ሜታ ሞድ ያስገባውና ፕሮሰስ ይጀምራል ማለት ነው። ከዛ በኋላ አሁን ስልኩን ሪቡት አድርጎት ይነሳል። ጠብቀዋለን። እንደምትመለከቱት ያው እንግዲህ ሎድ ፕሮሰስ እያደረገ ነው። አሁን እዚህ ሚዲያቴክ ላይ ፓርቲሽን ሪድ ማድረግ፣ ኤዲት ማድረግ፣ ባች ማድረግ ምናምን አያስፈልግም። ቀጥታ በዋን ክሊክ ነው የምትሰሩት። ካንትሪ ሎክም ማለት ነው። በዚህ መንገድ ነው አሁን ካንትሪ ሎክ ባይፓስ የምታደርጉት። የኤምቲኬ የኤስፒዲ ከዚህ በፊት አሳይቻችኋለሁ። የኤምቲኬ ደግሞ በዚህ መንገድ ነው እና ደግሞ በሶስተኛ መንገድ ነው ፐርማነንት የሚታዝበት መንገድ አለ። ፐርማነንት ደግሞ እንዴት አድርጋችሁ ማዘዝ እንደምትችሉ በሰርቨር ፕሮግራማችን ላይ የምናየው ይሆናል። አሁን ስለ ሰርቨር ጉዳይ ምንም የጀመርነው ነገር ስለሌለ ነው አሁን ባይፓስ እያሳያችሁ ያለሁት። የሰርቨር ጉዳዮች ላይ ራሱን የቻለ ርዕስ ስላለው የዛ ሰዓት ላይ አብረን የምንመለከተው ይሆናል። አሁን ስልኩ እየተነሳ ነው፣ እንጠብቀዋለን። ያው ስልኩ ተነስቷል። አሁን ወደ ሴታፕ ዊዛርድ ነው የሚመልሰን። ከዛ በኋላ የሴታፕ ዊዛርዱን እናሳልፈዋለን ማለት ነው። አሁን እንደምትመለከቱት ተነስቷል። ከዛ በኋላ ይህንን ሴታፕ ዊዛርዱን እናሳልፈዋለን። ኔክስት እያልን ማለት ነው። ያው ልክ እንደቅድሙ ሲም ካርድ፣ ዋይፋይ፣ ዳታ ምናምን አናስገባም እንደነገርኳችሁ። ከዛ ኔክስት እያልን እናሳልፈዋለን። እንደዚህ እየነካን ኔክስት ስኪፕ ምናምን ሴታፕ ዊዛርዱን ያው እናሳልፈዋለን። ሌላ የተለየ ነገር ስለሌለው ማለት ነው። ከዛ ያው እንደምትመለከቱት ያው የሴታፕ ዊዛርዱን እናሳልፈዋለን። ይሄ ስልኩ አንድሮይድ ቨርዥኑ 14 ይመስለኛል። ኤስሲፒዲ ላይ ያየነው ግን 15 ነው። 14 ነው ይሄ ስልኩ። አንድሮይድ ቨርዥኑ 14 ነው። ሴታፕ ዊዛርዱ ይከፍታል ማለት ነው። ወደ ሎክ አይደለም የሚመለሰው፣ ምክንያቱም በናይስ ሎከር የምትል ፓች ስላደረግ ነው። አሁን ኤዲቢውን አብርተን እዚህ ፓርት ላይ ያለ እንደነገርኳችሁ ዋይፋይ ጋር መገናኘት የለበትም በጭራሽ። ቀጥታውን ሴቲንግ ላይ እንግባና ኤዲቢውን እናብራው። ያው ኤዲቢውን እናብራው። ማይፎን ላይ እንግባ። ማይፎን ላይ እንገባለን። ከዛ በኋላ ቢወልድ ነበር የሚለውን ይሄን ታፕ እናደርገዋለን። ከዛ ዴቨሎፐር ኦፕሽን ይበራል። ያው ሲስተም ላይ እንገባለን። ከዛ ዴቨሎፐር ኦፕሽን የምትሆነ ነካታለን። ከዛ በኋላ ዩኤስቢ ዲበጊንግ የሚለውን ያው በርቷል። ከዛ በኋላ
ስልኩን እንሰካለን ማለት ነው። ከዛ ኤምቲኬ ላይ እንገባና ወይም ደግሞ ኤምቲኬ ታብ ላይ እንዳለ እዚህ ዩቲሊቲ ላይ እዛ ኦል ብላክ ስክሪን ሜተድ ዋን የሚለውን አንድ ጊዜ ክሊክ እናደርገዋለን። ከዛ በኋላ ምንድነው የምናደርገው? ዩኤስቢ መሰካት ብቻ ነው፣ ሌላ ነገር የለውም። ያው ኤዲቢ በርቷል ኦልሬዲ ስልኩ። ይሄን ዩኤስቢውን እሰካዋለሁ። ከዛ በኋላ እዚህ አሎ የሚመጣ ከሆነ አሎ የሚለውን እንነካዋለን። ያው እንደምትመለከቱት ቺን አሎ እንላታለን፣ ኦልዌይስ አሎ ማለት ነው። ከዛ በኋላ እቺ ኦል ብላክ ስክሪን ሪሙቭ ሜተድ ዋን የምትለውን እንነካታለን። ከዛ በኋላ አሁን ፕሮሰስ አድርጎ በተሳካ ሁኔታ ይጨርሰዋል ማለት ነው። ሶ ሚዲያቴክ የሚሆን ኤሲፒዲ የሚሆን ካንትሪ ሎክ እንግዲህ በዚህ መንገድ ሁላችሁም መስራት ትችላላችሁ ማለት ነው። በጣም ቀላል ነው። እንደዚህ ወሰብሰብ ያለ ጉዳይ አይደለም። ሙሉ በሙሉ ሪሎክ አያደርግም። ግን ዲኤንኤስ ምናምን ቦታ ላይ ከተነካካ ነው እንግዲህ ሪሎክ ሊያደርግ የሚችለው፣ ወይም ደግሞ ሃርድ ሪሲት ከተደረገ ብቻ ነው ሪሎክ የሚያደርገው። ከዛ ውጭ ዝም ብሎ ሪሎክ አያደርግም ማለት ነው። በምትመለከቱት መልኩ እንግዲህ ፋክቶሪ ሪሲቱንም ዲሴብል ያደርገዋል ፎርማት እንዳይሆን እና በዚህ መንገድ መስራት ትችላላችሁ ማለት ነው። ሶ እንግዲህ ኦል ብላክ ስክሪን ላይ ወይም ይሄ ብላክ ስክሪን ላይ እነዚህ ካንትሪ ሎክ ላይ ሁላችሁም ገብቷችኋል ብዬ አስባለሁ። ማንኛውም ግልጽ ያልሆነለት ሰው ካለ መጠየቅ ይችላል። እጅግ በጣም ቀላል ነው አሰራሩ፣ ብቻ በደንብ የሚያስፈልገው ጥንቃቄ ነው። በምን መልኩ ነው መሰራት የሚችለውን ነገር ነው መረዳት የሚያስፈልጋችሁ። ሶ የተለየ ነገር የለውም። በቃ በዚህ መንገድ መስራት ትችላላችሁ። አንዳንድ ጊዜ ባይፓስ ካደረጋችሁ በኋላ ሊሚትድ ኮኔክሽን ሊሆን ይችላል፣ ግን ዝም ብላችሁ ጠብቁ፣ ቆይቶ በራሱ ይሰራል ማለት ነው። ያው እንደምትመለከቱ አሁን ስልኩ ከፍቷል። ስለዚህ ልክ እንደዛ ኤስፒዲ ላይ እንዳደረግነው ሁሉ አድሚኑን ቼክ እናድርግ። ሴቲንግ ላይ እንግባና ማለት ነው። ከዛ እዚህ ጋር አድሚን ብለን ሰርች እናደርጋለን። አድሚን እና ዋይፋይም ጋር ኮኔክት እናደርጋለን። አድሚን ብዬ ሰርች አደርጋለሁ እንደምትመለከቱት። ከዛ ዲቫይስ አድሚን አፕ ላይ እንገባለን። ከዛ በኋላ እንደምትመለከቱት እዚህ ጋር እንደዚሁ ናይስ አሎከር ኢኔብል ሆኗል። እቺ ደግሞ ሴኩሪቲ ፕለጊኗ ኦፍ ሆናለች ማለት ነው። እቺ ኦፍ መሆን አለባት። ኦን ከሆነች ያው ሎክ አረገ ማለት ነው። ከዛ በኋላ እንመለስና ዋይፋይ ጋር እስኪ ዋይፋይ ጋር ኮኔክት አድርገን ቼክ እናድርገው። ኦኬ ያው ይሄንን ዋይፋይ ጋር ኮኔክት አድርገዋለሁ። ያው እንደምትመለከቱት በዚህ መንገድ አሁን ያው ዋይፋይ ጋር ኮኔክት ሆኗል ማለት ነው። ሶ አሁን ዩቲዩብ ላይ ገብተን ማንኛውንም ነገር ቼክ እናደርጋለን ማለት ነው። እንደምትመለከቱት ምናልባት ዩቲዩቡ አፕዴት ሊጠይቅ ይችላል። ሶ ያው አፕዴት ስለጠየቀ ነው እንጂ ይሰራል። ለምሳሌ እስኪ አፕዴት ስለጠየቀ ነው እንደዚህ የሚለው። ግን በቃ ኢንተርኔት አሁን ለመስራቱ ይሄ ማረጋገጫ ነው። ያው ኢንተርኔትም ይሰራል እንደምትመለከቱት። ስለዚህ በዚህ መንገድ ሁሉንም ካንትሪ ስልኮች መስራት ትችላላችሁ ማለት ነው። ያው እዚህ ጋር እንግዲህ እዚህም አለ እዚህም አለ ይታያል አይደለ? ያው ሁለቱም አሉ። በዚህ መንገድ አሁን ያው እንግዲህ በዚህ መንገድ ያው አሁን ሁለቱም ካንትሪ ሎክ ስልኮች በዚህ መንገድ መሰራት ይችላሉ ማለት ነው። ግልጽ ነው አይደለ? ማንኛውም ያልገባችሁ ነገር ካለ መጠየቅ ይቻላል። አሁን ካንትሪ ሎክን በዚህ መልኩ እንጨርሳለን ማለት ነው። ሌላ ሰዓት ደግሞ የምንመለከተው እንደዚህ ሎክ የሆኑ ካንትሪ ሎክ ስልኮችን ፐርማነንትሊ እንዴት ነው መስራት የሚቻለው የሚለውን ነገር፣ እሱን ደግሞ በሰርቨር ፕሮግራማችን ላይ የምንመለከት ይሆናል። ግን በዚህ ጉዳይ ያልገባችሁ ነገር ካለ መጠየቅ ይቻላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላሙን ይመቻችሁ።